ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? የምታደምጡት የምትከታተሉት አዲስ ኃይል ነው። ስለምታደምጡን ስለምትከታተሉን ከልብ እናመሰግናለን። በያላችሁበት የአየር ጸባይና የሰዓት አቆጣጠር በየትኛውም የዓለም ዳርቻ ላይ ብትሆኑ ጥሩ ጊዜ ደስተኛ ህይወት እንዲኖራችሁ እንመኛለን። በዚሁ አጋጣሚ እንኳን በማዕከላዊ ኢትዮጵያ መናገሻ ከተማ ሆሳና ላይ ለሚከበረው ለ20ኛው የብሔር ብሔረሰቦች ቀን እንኳን አደረሳችሁ፣ እንኳን አብሮ አደረሰን እንላለን። ይህ ከፊታችን በዚህ ሳምንት የሚከበረውም 20ኛው የብሔር ብሔረሰቦች ቀን ውድ ሀገራችን ኢትዮጵያ በሁለንተናዋ የምትበለጽግበት የዋዜማ ዓመት እንዲሆንልን እንመኛለን። መልካም የብሔር ብሔረሰቦች ቀን እንዲሆንሎ አዲስ ኃይል ይመኛል። በዚህ አጋጣሚ የሆሳና ከተማ ወጣቶች ለዚህ 20ኛው የብሔር ብሔረሰቦች ቀን በዓል ለማክበር ለሚመጡ ውድ ኢትዮጵያውያን ልዩ መስተንግዶ ጫማ ለመጥረግ ትህትና ለማሳየት ሳይቀር እየተዘጋጁ እንደሆነ የምናገኘው መረጃ ያመለክታል። የሆሳና ወጣቶች፣ የክልሉ ወጣቶች በሙሉ በዚህ በምታደርጉ እንቅስቃሴ በጣም ልናደንቃችሁ እንወዳለን። ፍቅር ያሸንፋል። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። መልካም የብሔር ብሔረሰቦች ቀን ይሁንላችሁ። ሎዛ ጥበብ ሁሉም እንዲዋብ። ሎዛ ጥበብ ሁሉም እንዲዋብ። በባህል አልባሳት ውበት ይጎላል። እርሶስ በባህል ልብስ ለማሸብረቅ ምን አስበዋል? የሀዲያ፣ የከምባታ፣ የጉራጌ ወይስ የወላይታ ብቻ ምን አለፈው በሎዛ ጥበብ ሁሉንም ያገኛሉ። በማዕከላዊ ኢትዮጵያ ክልል መንግስት በሆሳና ከተማ ቢኤንቢ ሞል ሎዛ ጥበብ ብለው ብቅ ካሉ ለልደት፣ ለሰርግ፣ ለተለያዩ ዝግጅቶችና ለበዓላት የአይን አዋጅ የሚሆኑበትን አልባሳት አዘጋጅተን እንጠብቃቸዋለን። የ20ኛውን ብሔር ብሔረሰቦችና ህዝቦች ቀን አምረውና ደምቀው የውድ ሀገረውን ባህልና ልብስ ለማስተዋወቅም ካሰቡ ለውብ ልብሶች እኛ እንጨነቃለን። አድራሻችን ከኮሎኔል በዛብህ አደባባይ ፊት ለፊት። ለበለጠ መረጃ በ0912 40 65 20 ወይንም በ0913 56 87 14 ሎዛ ብለው ይደውሉ። በሎዛ ጥበብ ውበትን እንሸምት። በሆሳና ከተማ ኮሎኔል በዛብህ አደባባይ ቢኤንቢ ሞል ሎዛ ብለው ይምጡ።